በእንጀራ መብላት ሲገባኝ ዳቦ እንዲህ ይላሉ ሳቃል። እዛ ገዝተን ደግሞ ዳይፐር ግዛ ብለውኛል እና አላርድም። ታዲያ ማንም ያርድ? የታረደ ገዛለሁ እዛ ሱፐር ማርኬት ኢትዮጵያ እና በዓል ምግባችንን እንበላ ነው። እንጀራ ነው ወጣችንን የሚበላ ነገር እንዴ ምንድን ነው? እንጀራ የለም አዘጋገረም ዛሬ በዓልም ስለሆነ ደግሞ እና እንጀራ ሳይኖር እንዴት ነው ታዲያ ይሄ ወጥ የሚሰራው? አራት አይነት ወጥ በምን እንበላው? ይሄ አባለዋል። ኧረ በእናታችሁ ወደዛው ሰልኩን ይሄን አልበላም እንዴ። በበዓል ምንድነው ዶሮ መብላት በእንጀራ መብላት ሲገባኝ ዳቦ እንትን ይላል እንዴ? ምን አይሰውናል? እንጀራ አልበላም ነገር ነው እና በበዓል ታዲያ በዳቦ ወጥ ይበላል እንዴ? አይበላም። ግባ በእናትህ። ዛሬ እንግዲህ ይገርምሃል በዓል ነው። የፋሲካ በዓል ነው። በፋሲካ በዓል እንግዲህ እንደምታየው ፏፈሽ ብያለሁ። 7 ቁጥር መለያ ሮናልዶ ነው። እሱን ለብሻለሁ። ከቤት እንደዚህ ያስለበሰኝ ነገር ይገባል ስልክ ይገባል። ይወራል። ሄሎ ያደረሳችሁ እንጀራ ቤት መቼም እንጀራ ቤት የለም። አትጋግሩም? ሶስት ቅጠል ወይስ 3 እስር? ሁለት ይበቃል እንዴ? ወይ እንግዳ ቤት ውስጥ የምትጋብዢ ከሆነ ያው ወጡን ሰርተሽ ጎረቤት ስለምትልኪ 3 ይሻላል። ነገም እኔ ስራ ስለምወጣ እንትን እራስቸው ምን ውጭ አሉ ዳይፐር የላት ምን ይቻላል? ያው ይገዛል። ዋልማርት በዛው። አዎ፣ ግን አንቺ ለምንድን ነው ፓሪ ትሬኒንግ ማታስተምሪያት? እኔ ብሬን ለምን ዳይፐር ላይ ተጨረሰ ማለት ነው። በሱ ገባ በሉና ዋልማርት ተገባችሁ ነጭ ሸሚዝ ብላለች ስታይሊስቴ። እሺ በቃ ዝጊ። ወንዶች ሄዳችሁ ነጭ ሸሚዝ ቶሎ ነው። እዛ መብላት ያቀታችኋል ቶሎ። እሺ እና ወጥ ሳህን ላይ አድርገው ወጥ ይገርማል። ወጥ ሳህን ላይ አድርገው በዳቦ ብሎ አላሉ በበዓል ቀን እና ያንን እንጀራ ሳይኖር የሀገሬን ባህል ለማክበር ብዬ ነው እንጀራ ለመግዛት ይኸው በስደት ዓለም ተሰድጄ ወጥቻለሁ። እንጀራ ልገዛ ወጥቻለሁ። እና ወዳጆች ዘመዶቼ እንኳን አደረሳችሁ ለማለት ነው። በዚህ ሁሉ መሃል እንኳን ለትንሳኤ በዓል እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ። እና ይሄ በጣም ትልቅ በዓል ነው ለኛ፣ ትልቅ በዓል ነው። እና ወደ ጨዋታችን እንሂዳ። አዎ። እና እንጀራችንን አሁን ከዚህ ቤት ወስደናል። እናት ግሮሰሪ ይባላል እዚህ። እናት ግሮሰሪ ዋይሊ አካባቢ የታወቀ እንጀራ መሸጫና የአበሻ እንትኖች ያሉበት ቤት ነው፣ ማስታወቂያ ከሆነ ማለት ነው። እና ከዛ ገዝተን ደግሞ
ዳይፐር ግዛ ብለውኛል። ዳይፐር ደግሞ ገዛለሁ። ትንሿ ልጄ እስካሁን አልጀመረችም። ፓዲ ትሬን አልሆነችም። ብሬን እየጨረሰችው ነው። ባይዘው ዳይፐር በበዓል አስበዋል። እና ደግሞ ሸሚዝ ግዛ፣ ምክንያቱም ነጭ ሸሚዝ ግዛ የበዓል ልብስ እንለብሳለን ብለውኛል። ነጭ ሸሚዝ ገዛለሁ። እሱን ለብሳለሁ ለከሰዓት። ከዛ የሰው ቤት እንሄዳለን ልንበላ። የሰው ቤት ልንበላ እንሄዳለን። እና ፋሲካን ሳስባት ድሮ አገር ቤት ምናምን ተነስቷል የሚባለው ጭፈራ ደስ ይለኛል። ተነስቷል ሌሊት 9 ሰዓት ተነስተን ተሰልፈን ነው ደግሞ ምንዘም ከተማውን ነው የምናናውጠው። ሌሊት 9 ሰዓት ተነስተን ምናምን የሰው ቤትም እናድር እንችላለን ለዛ ጭፈራ። እዛ ጠዋት ማነው ሌሊት ይነሳና በየቦታው ፊሽካ ይነፋል። አንድ ስሙን መጥቀስ ማልፈልገው ሰው አለ። እሱ ሰውዬ የተነስቷል አስጨፋሪም ነው። የሃይ ስኩል ደግሞ እንትንም ነው። ይሄ ምንድነው ስካውት ነገር ነው። ምንድነው የሚባሉት እነዚህ አስተማሪ ሆነው አርጁሜ ምናምን ይዘው ግቢ ውስጥ የተማሪዎች ሪፕሬዘንታቲቮች አሉ አይደል? እንደዛ የአስተማሪዎች ሪፕሬዘንታቲቭ አስተማሪዎችን ወክሎ የሚገርፍ ነው። እና አስጨፋሪያችንም ነው። እዛ ትምህርት ቤት በቃ 2 ቦታ አገኘዋለሁ። ገባ 2 ቦታ ትገረፋለህ። ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩን በሩቅ ተንከባሏል። ከፈኑ ብቻ ነው አስከሬኑ ጌታል፣ በእውነትም ኢየሱስ ተነስቷል። ከተማው እነዛ ያናወጥን እንደ ኢያሪኮ ከተማዋን 7 እንዞራታለን። ይነጋል ማለት ነው። አው ከሚል ጅብ ጋር ሪሚክስ እያደረግን እንጨዋለን። ዞርን ጨርሳለን። በዛ ወደ ቸርች እንገባለን ማለት ነው። እና እንገር አንድ የሆነ ፋሲካ የሚገርምን እንደዚህ ዞርን ገባንና አገልጋዮች ነን እኛ በዛ ጠዋት ማለት ነው። እና ፏ ብለናል፣ ድምቅ ብለናል፣ ያን ልብስ ለብሰናል ምናምን። ከዛ የኳየር ልብስ ተደረበታል። ከዛ የኛ ማራናታ ኳየር ይባላል። በጣም ቤስት ኳየር ነበረ በዘመኑ። ኦኔትስ ፕራይም ታይም ትላል። ፕራይም ታይም ላይ እኮ ሁሉም ነገር ቤስት ነው። እና በዛ ጊዜ እኔ ሊድ አደርጋለሁ መዝሙር ምናምን። እና የኳየሩም ሊደር ነበርኩ፣ መዝሙርም ሊድ አደርጋለሁ። እና በዛ ማለዳ ሌሊት አልተኛንም። አስብ 9 ሰዓት ምናምን የተነሳ ነው ምናምን። ከዛ ጀምሮ ምናምን ጀዝቤያለሁ። እና ያኔ 2 ዙር ነው የምዘምረው፣ ከቃል በፊትና ከቃል በኋላ። እዛ ጨዋታ እዚህ ልጨርስ ወይስ እንሂድ? ኧረ ይሄን ዞረ እስክትመጣ ጸጥ ብለህ እሺ። ከዛ ከቃል በፊት ያለውን እንደምንም እየመራው እንተናል ጨረሱ መስሩን ማለት ነው። እሺ። ከዛ ያው መባ ይሰበሰባል። አሁን የመባ ጊዜ ነው ይባላል። መባ ይሰበሰባል። ቃል ይዞኝ እንዳይበር ጄምስ። እሺ። ቃል የሚሰብከው ሰውዬ ሲሰብክ የለውም። እኔ እንደዚህ ብዬ ምናምን ተኝቻለሁ። ቃሉን አልሰማሁም ምናምን ተኝቻለሁ። እሺ። ከዛ ቃሉ እንዳለቀ ኖ መጀመሪያ ነው እንጂ ቃሉ በፊት ነው እንጂ። እና ቆሞ ፕሮግራም መሪው ቆሞ እንትን እያለ እየጸለየ ምናምን እንዲህ ቆሜ ያለው እንዲህ እላለሁ። ታውቃለህ ሊትራሊ እንደዚህ ምናምን ሰውን እየጣልኩ ምናምን አስቸገርኩ ማለት ነው። እየወዘወዘኝ ሰውዬው አይጨርስም እንዴ ጸሎቱ። አንዳንድ ሰው ደግሞ ባይዞይ ፊዚካሊ
መቃወም ያለብህን ስፒሪቹዋል ያደርጉት ፊዚካሊ እባክህ ጸሎቱን ጨርስ ማለት የምችለው እውነት ነው። ጦርነት ከእኔ ጋር አልጨርሳለሁ። እኔ ወደኩ እሱ አልጨርስም ድው አድርጉልሻል። እና ስለዚህ ቲሸርት አልነገርኩማ። ስለዚህ ቲሸርት አለ። ይሄ እንግዲህ የተገዛው ሮናልዶ ሲመለስ ነው ሪያል ማን ነው ከጁቬንቱስ ነው ምናምን ከሚባል ክለብ ወደ ሪያል ማድሪድ በለው ከሪያል ማድሪድ ወደ ጁቬንቱስ ከጁቬንቱስ ወደ ማንቸስተር ሲመጣ አቀባበል ለማድረግ ቲሸርቱን ገዛው እና እንደሱ አንዳንዴ አልፎ አልፎ ብለው ማለት ነው። እና ግን የበዓል ዶሮ አርደህ ታውቃለህ? አንተ አርደህ? ይኸውልህ ፋሲካ ሲመጣ ዶሮ ይታረዳል። ኖርማሊ ፋዘር ዶሮ ምናምን ያርዳል እና ብራዘሮች ሁለቱም ይችላሉ ማረድ፣ እኔ አልችልም። ለምን በል ስለምፈራ ዶሮን ነው ማረድ። ቢላ ይዞ ነፍስ ማጥፋት እንዲህ ዶሮ ይዞ ቆልመም ምናምን ማለት ሲታረድ ራሱ ላይ በእውነት አላይ ፋዘር በቃ ጭንቁ ይለኛል። ከዶሮ ምናምን ከቃጆ ክንፉን ምናምን ይዞ ሲጨናነቅ እኔ የለው። አሜሪካ መኖር ጠቀመ። ለሚስት ማን ያርድልህ ነበር? ኢትዮጵያ ብራሱ አላርድም ነበርኩ። ኢትዮጵያ ኖረን አልነበርም እና አላርድም። ታዲያ ማንም ያርድ? የታረደ ገዛለሁ እዛ ሱፐር ማርኬት ኢትዮጵያ እና እንጀራችን ደርሰዋል። መጀመሪያ የምታዩት ግን ዳይፐር ተብሏል። አየህ እንጀራው እኮ ሲመጣ ፀሐይ ይወጣል፣ አፒታይት ምናምን ይከፈታል። ያለ እንጀራ የሚሆን ምንም ነገር የለው። እንጀራን አንስቶ አመሰገነ እንደሚል ማለት ነው። ትጎርሳለህ መጀመሪያ ገባ። ትጎርስና ከሁሉም ነካ ነካ አድርገህ መልካም በዓል ይሁንላችሁ። የጸባዖት ሚዲያ ነው። ጸባዖት ሚዲያን ሰብስክራይብ አድርጉ። በጣም ልዩ ልዩ ፕሮግራሞችን ይዤ እቀርባለሁ። ከዚህ በኋላ በሰፊው እንገናኛለን። መልካም በዓል ይመቻችሁ።